እግዚአብሔር ለምን በካንሰር በሽታ እንድትያዝ ፈቀደ? ምክንያቱም ካንሰር በሽታን መቆጣጠር ይችላል። ምክንያቱም ስለመረጠኝ። ለምንድን ነው ፊት ላይ ፈገግታ የማይጠፋው? በእግዚአብሔር ማዘን መቆጣትን አልፈልግም። ሁልጊዜም ቢሆን እግዚአብሔርን ማምለክ፣ እግዚአብሔርን ማክበር፣ በየትኛውም ሁኔታ ውስጥ ብንሆን እግዚአብሔር እናመስግነው። እግዚአብሔር በምስጋናችን ውስጥ የሚሰራው ስራ አለ። ሁልጊዜ ከእግዚአብሔር ጋር ያለን ነገር በመንፈሳዊ ነገር ላይ ብቻ ካደረከው ጠላት አንተን ለመጣል እድል ፋንታ ያገኝ። ከምድራዊ ነገሮች ጋር ካያያዝካቸው ሁልጊዜ ያ ነገር ሲኖር የምታመሰግን ሲጠፋ ደግሞ የምታጉረመረም ነው የምትሆነው። እግዚአብሔር ለኛ ያለውን ፍቅር የገለጠበት አንድያ ልጁን በመስጠት ነው። አለኝ የሚለውን ነገር የመጨረሻውን ነገር ሰጥቷል። ስለዚህ በመጨረሻው በሰጠህ ነገር ሁልጊዜም ቢሆን ለማመስገን ስትነሳ እግዚአብሔር ሐሴት ያደርጋል፣ ደስ ይለዋል። በጸሎትም በለው በዝማሬም በለው በተለያየ መንገድ ለማመስገን ሁልጊዜ መነሳት ያለብን ከእግዚአብሔር ማንነት መነሳት አለብን እንጂ ከኛ ሁኔታና ከኛ ማንነት መነሳት የለብን። ከጨለማ ወደሚደነቅ ብርሃን፣ የቁጣ ልጆች ከመባል የእግዚአብሔር ልጆች መባል። ስለዚህ ሁልጊዜም ቢሆን በእግዚአብሔር ፊት ስንሆን እግዚአብሔርን ለማመስገን ስንበረከት ደግሞ እግዚአብሔርም ደስ ይለዋል በዚህ